ትራምፕ የኢራንን ቅድመ ሁኔታ ውድቅ ማድረጋቸውን ተከትሎ የሆርሙዝ መዘጋት በቀጠለበት ወቅት የነዳጅ ዋጋ ጨመረ። ኔፓል በሚገኝ በቱርክ አውሮፕላን ላይ የቃጠሎ አደጋ መድረሱ ተሰማ። ደቡብ ኮሪያ በሆርሙዝ ዳርቻ በጭነት መርከብ ላይ የደረሰውን ጥቃት በማውገዝ ምላሽ እንደምትሰጥ ዛተች። ዘመናዊ የቴክኖሎጂ መሳሪያዎችን ወደ ሩሲያ በማድረስ የተጠረጠሩ ስዊድናውያን በቁጥጥር ስር ዋሉ። የዓለም ጤና ድርጅት 7 ሰዎች የሃንታ ቫይረስ እንደተገኘባቸው ገለጸ። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብፅ ጦር ሰፈርን ዘጋ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ትራምፕ የኢራንን ቅድመ ሁኔታ ውድቅ ማድረጋቸውን ተከትሎ የሆርሙዝ መዘጋት በቀጠለበት ወቅት የነዳጅ ዋጋ ጨመረ። የዓለማችን የነዳጅና የተፈጥሮ ጋዝ ዋነኛ የደም ስር የሆነው የሆርሙዝ ባህረ ሰላጤ 10 ሳምንታትን ባስቆጠረው ጦርነት ምክንያት መዘጋቱን ተከትሎ ዓለም አቀፉ የኢኮኖሚ ልብ ትርታ እያሽቆለቆለ ይገኛል። ፕሬዝዳንት ዶናልድ ትራምፕ የዋሽንግተንን የሰላም ሐሳብ ተከትሎ ከቴሄራን የቀረበውን አጸፋዊ ምላሽ በአጭሩ መቋጨታቸው የዓለም የነዳጅ ዋጋን ወደ ላይ በማንሳት በቀጠናው ላይ ያጠላውን የውጥረት ደመና ይበልጥ አጥቁሮታል። የዚህ ዲፕሎማሲያዊ ሽኩቻ ማጠንጠኛ ዋሽንግተን እና ቴሄራን በችግሩ አፈታት ያላቸው ፍጹም ተቃራኒ አቀራረብ ነው። አሜሪካ በመጀመሪያ ተኩስ ይቁምና እንደ የኒውዮርክ ፕሮግራሙ ያሉ ውስብስብ ጉዳዮች በድርድር ጠረጴዛ ላይ ይመለሱ የሚል የደረጃ በደረጃ አቀራረብን ስታራምድ፣ ኢራን በበኩሏ ሁሉን አቀፍ የጥያቄዎች ቋት ይዛ ቀርባለች። ቴሄራን ያቀረበችው ጥያቄ አሜሪካዊቷ አጋር እስራኤል ከሄዝቦላ ጋር የምታደርገውን የሊባኖስ ጦርነት ጨምሮ በሁሉም ግንባሮች ውጊያ እንዲቆም፣ የጦርነት ካሳ እንዲከፈል፣ በሆርሙዝ ባህረ ሰላጤ ላይ ያላት ሉዓላዊነት እንዲከበር፣ እንዲሁም የአሜሪካ የባህር ላይ እገዳና ማዕቀብ ተነስቶ የታገደባትን የነዳጅ ሽያጭና የባንክ ሀብት እንድታገኝ የሚጠይቅ ግዙፍ የፖለቲካና የኢኮኖሚ ትጥቅ ነው። ሆኖም ይህ የኢራን ሰፊ የፍላጎት ዝርዝር በዋሽንግተን በኩል የፈጠረው ስሜት አጭርና ቁርጥ ያለ ነበር። ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ላይ ፈጽሞ ተቀባይነት የሌለው ሲሉ የኢራንን ጥያቄዎች በአንዴ ውድቅ አድርገውታል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ የሀገራቸውን አቋም ህጋዊና ኃላፊነት የተሞላበት ሲሉ በጽኑ ተከላክለዋል። ጦርነት እንዲቆም መጠየቅ፣ ህገወጥ ያሉትን የባህር ላይ እገዳ ወይም የባህር ላይ ወንበዴነት ማውገዝና በአሜሪካ ጫና ምክንያት በባንክ የታገዱ የሀገሪቱን ሀብቶች ማስለቀቅ ትክክለኛ የሉዓላዊነት ጥያቄ መሆኑን በማስረገጥ ቴሄራን ለቀጠናው ሰላም በልግስና የቀረበችበት ማሳያ መሆኑን አስረድተዋል። ከዚህ የዲፕሎማሲ ንትርክና የፖለቲካ ቼዝ ጨዋታ ጀርባ ግን እውነተኛው የዓለም ኢኮኖሚ የጦርነትን መራር መዘዝ እየቀመሰ ይገኛል። ድርድሩ አሸዋ ላይ መውደቁን ተከትሎ በአንድ በርሜል የነዳጅ ዋጋ ላይ የታየው $4 ድንገተኛ ጭማሪ የሆርሙዝ ባህረ ሰላጤ መዘጋት የፈጠረውን ዓለም አቀፋዊ ስጋት ቁልጭ አድርጎ ያሳያል። ከየካቲት ወር መጨረሻ በፊት 1/5ኛውን የዓለም ነዳጅና ፈሳሽ የተፈጥሮ ጋዝ ሲያስተላልፍ የነበረው ይህ ስትራቴጂካዊ የውሃ መስመር አሁን ላይ የጦርነቱ ብቻ መተንፈሻና የሀያላኑ የትግል ማዕከል በመሆን የዓለምን የንግድ እንቅስቃሴ አንቆ ይዟል። የአሜሪካና የኢራን ፍላጎቶች እንደ ሰማይና ምድር መራራቅ ከቀጠናዊ የፖለቲካ ሽኩቻ አልፎ ዓለም አቀፉን የነዳጅ ገበያ በእገታ ስር አውሎታል። የሆርሙዝ ባህረ ሰላጤ የውሃ ላይ ትራፊክ ዳግም እስኪከፈትና ሁለቱ ሀገራት የጋራ መግባቢያ ነጥብ እስኪያገኙ ድረስ ዓለም የዚህን 10 ሳምንት ያስቆጠረ ጦርነት የኢኮኖሚና የደህንነት ዋጋ መክፈሏን እንደምትቀጥል የክስተቱ አዝማሚያ በግልጽ ያሳያል። ኔፓል በሚገኝ በቱርክ አውሮፕላን ላይ የቃጠሎ አደጋ መድረሱ ተሰማ። በበረዶ ከተሸፈኑት ግዙፍ የሂማላያ ተራራዎች ስር የምትገኘው ኔፓል በዓለማችን ለአውሮፕላን አብራሪዎች እጅግ ፈታኝና አደገኛ ከሚባሉ የበረራ ማረፊያዎች መካከል በቀዳሚነት ትመደባለች። ይህችው ሀገር ሰሞኑን ዳግም የዓለም አቀፉን የአቪዬሽን ማህበረሰብ ትኩረት የሳበችው ከኢስታንቡል የተነሳውና 277 መንገደኞችን እንዲሁም 11 የበረራ ሰራተኞችን አሳፍሮ የነበረው የቱርክ አየር መንገድ አውሮፕላን በካትማንዱ ማረፊያ ላይ ባጋጠመው አስደንጋጭ ክስተት ነው። አውሮፕላኑ ማረፊያውን ሲረግጥ በቀኝ ጎማው አካባቢ የታየው ጢስና እሳት ተሳፋሪዎችን በድንገተኛ ማምለጫ ተንሸራተው ህይወታቸውን እንዲያተርፉ አስገድዷቸዋል። የአውሮፕላኑ
የሃይድሮሊክ ቱቦ ቴክኒካዊ ብልሽት እንዳስከተለው በተገመተው በዚህ አደጋ ምንም እንኳን የሰው ሕይወት ባይጠፋም የካትማንዱ አውሮፕላን ማረፊያ ብቸኛ መሮጫ መንገድ ለ2 ሰዓታት ያህል ከጥቅም ውጪ ሆኖ ቆይቷል። ይህ ክስተት የቱርክ አየር መንገድ በኔፓል አየር መንገድ ላይ ያጋጠመው የመጀመሪያው ፈተና አይደለም። እንደ አውሮፓውያኑ አቆጣጠር በ2015 በተመሳሳይ ሁኔታ 224 መንገደኞችን ያሳፈረ ሌላ የቱርክ አየር መንገድ አውሮፕላን ከመሮጫ መንገዱ ወጥቶ በመንሸራተቱ ምክንያት ማረፊያው ለ4 ተከታታይ ቀናት ተዘግቶ በዓለም አቀፍ በረራዎች ላይ ከባድ መስተጓጎል መፍጠሩ አይዘነጋም። የሰሞኑ አደጋ ያንን የቅርብ ጊዜ ትዝታ ዳግም የቀሰቀሰ የታሪክ ማሚቶ ሆኖ አልፏል። ከተደጋጋሚ አደጋዎች በኋላ የአውሮፓ ህብረት የኔፓልን አየር መንገዶች በሙሉ በቁጥጥር መዝገብ ውስጥ ማስፈሩ አገሪቱ በበረራ ደህንነት ዙሪያ ያለባትን ጥልቅ መዋቅራዊ ስጋት ፍንትው አድርጎ ያሳያል። ምንም እንኳን የኔፓል መንግስት ይህንን መጥፎ ስም ለመቀየርና ደህንነትን ለማረጋገጥ አዳዲስ የራዳርና የአየር ሁኔታ መቆጣጠሪያ ቴክኖሎጂዎችን ለመከተል ቃል ቢገባም በተፈጥሮ አቀማመጥ የተነሳ አሁንም ድረስ የካትማንዱ የበረራ ጉዞ በከፍተኛ ፈተናዎች የተከበበ ነው። ይህ የቱርክ አየር መንገድ ክስተት የሚያሳየው የዘመናዊ አቪዬሽን ቴክኖሎጂ የቱንም ያህል ቢረቅም ከኔፓል አስቸጋሪ መልክዓ ምድርና ተፈጥሮ ጋር የሚያደርገው ትግል አሁንም እንዳልተጠናቀቀ ነው። አደጋው የሀገሪቱን የነፍስ አድን ምላሽና የኤርፖርት አስተዳደር ዝግጁነትን በተግባር የፈተነ እንዲሁም በአስቸጋሪ መልክዓ ምድር ውስጥ የሚደረጉ ዓለም አቀፍ በረራዎች ምን ያህል ጥንቃቄና ዘመናዊ መሰረተ ልማት እንደሚጠይቁ አጉልቶ ያሳየ የዘመናችን አስደንጋጭ የአየር ላይ ትዕይንት ነው። ደቡብ ኮሪያ በሆርሙዝ ባህር ዳርቻ በጭነት መርከብ ላይ የደረሰውን ጥቃት በማውገዝ ምላሽ እንደምትሰጥ ዛተች። የዓለማችን የነዳጅና የዓለም አቀፍ ንግድ ዋነኛ የደም ስር በሆነው በሆርሙዝ ባህረ ሰላጤ ዳግም የውጥረት ማዕበል እያንዣበበ ይገኛል። የደቡብ ኮሪያው HMM ኩባንያ ንብረት የሆነችው ናሙ የጭነት መርከብ በዚህ ስትራቴጂካዊ የውሃ መስመር ላይ በተሰነዘረባት ያልታሰበ ጥቃት ቀጠናው ከንግድ መስመርነት ባለፈ የጂኦፖለቲካዊ ሀያላን የትግል አውድማ መሆኑን በድጋሚ አስመስክሯል። የደቡብ ኮሪያ ፕሬዝዳንታዊ ጽሕፈት ቤት ብሉ ሃውስ ይህንን በሰላማዊ የንግድ መርከብ ላይ የተፈጸመው ጥቃት በምንም መመዘኛ ትክክል ሊባል የማይችልና አሳማኝ ምክንያት የሌለው ሲል በጽኑ ቃል አውግዞታል። የሀገሪቱ የብሔራዊ ደህንነት አማካሪ ዊ ሱንግ ላክ እንደገለጹት መርከቧ በተባበሩት አረብ ኤምሬትስ የባህር ክልል ውስጥ ምንም አይነት የሕግ ጥሰት ሳትፈጽም እና መደበኛ የንግድ ጉዞዋን እያደረገች ባለችበት ወቅት ነው ለዚህ አደጋ የተጋለጠችው። በዱባይ ወደብ የደቡብ ኮሪያ ባለሙያዎች ባደረጉት የመጀመሪያ ደረጃ የፎረንሲክ ምርመራ በመርከቧ የበስተኋላ ታችኛው ክፍል ላይ ከፍተኛ ተጽዕኖ ያለው ግጭት መድረሱ የተረጋገጠ ሲሆን ይህንንም ተከትሎ በሞተር ክፍሏ ውስጥ እሳት ተነስቶ እንደነበር ታውቋል። ይህ እኩይ ድርጊት ሴኡል የጥቃቱን ፈጻሚ ማንነት በውል ልክ እንዳረጋገጠች ተመጣጣኝ ምላሽ ለመስጠት እንድትዝት አስገድዷታል። የዚህ ምስጢራዊ ጥቃት የጣት አሻራዎች በተዘዋዋሪ ወደ ቴሄራን የሚያመላክቱ ቢመስሉም ጉዳዩ እጅግ ውስብስብ የዲፕሎማሲ ፈተና ሆኗል። ኢራን ከዚህ ቀደም በመርከቧ ላይ ለደረሰው ኃይለኛ ጥቃት ምንም አይነት ኃላፊነት እንደማትወስድ ያስታወቀች ሲሆን በደቡብ ኮሪያ የሚገኘው የኢራን ኤምባሲም በጉዳዩ ላይ እስካሁን ይፋዊ አቋም እንደሌለው በመግለጽ አዲስ ነገር ሲኖር እንደሚያሳውቅ ገልጾ ዲፕሎማሲያዊ ዝምታን መርጧል። ይህ የቴሄራን ጠንቃቃ አቋም ከጥቃቱ ጀርባ ያለውን እንቆቅልሽ ይበልጥ ያወሳስበዋል። ከዚህ ሁሉ ጀርባ ግን የዋሽንግተን የፖለቲካ ግፊት ጉዳዩን ሌላ መልክ አላብሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቃቱ ማግስት ጀምሮ ጣታቸውን በቀጥታ ወደ ኢራን በመቀሰር ደቡብ ኮሪያ አሜሪካ በምትመራው የቀጠናው የባህር ደህንነት ጥበቃ ጥምረት ውስጥ እንድትገባ ጥሪ ማቅረባቸው ክስተቱ ወደ ጂኦፖለቲካዊ የቼዝ ጨዋታነት እንዲቀየር አድርጎታል። ትራምፕ ሴኡልን ወደ አሜሪካ የጥምረት መስመር ለመሳብ ያደረጉት ግፊት አሜሪካ በሆርሙዝ ባህረ ሰላጤ ላይ የጸረ ኢራን ግንባርን ለማጠናከር ያላትን ጽኑ ፍላጎት የሚያሳይ ከመሆኑም በላይ በዓለም አቀፍ የንግድ መስመሮች ላይ የሚከሰቱ አደጋዎች እንዴት በፍጥነት የሀያላን ሀገራት የፖለቲካ መጠቀሚያ ሊሆኑ እንደሚችሉ ያመላክታል። በናሙ የጭነት መርከብ ላይ የደረሰው ይህ ጥቃት ከባህር ላይ ትራፊክ አደጋነት በዘለለ ደቡብ ኮሪያን በአሜሪካ የስትራቴጂካዊ ጥምረት ፍላጎትና በመካከለኛው ምስራቅ ካላት የኢነርጂ ደህንነት ፍላጎት መካከል ሚዛን እንድትጠብቅ የሚያስገድድ ትልቅ የፖለቲካና የዲፕሎማሲ ፈተና ሆኖባታል። የጥቃቱ ፈጻሚ ማንነት በይፋ ተረጋግጦ ሴኡል ቃል የገባችውን ምላሽ ስትሰጥ የሚፈጠረው ክስተት የሆርሙዝን ባህረ ሰላጤ የጸጥታ ሁኔታ ብቻ ሳይሆን የዓለም አቀፉን የንግድ ደህንነት አቅጣጫ የሚወስን ወሳኝ ምዕራፍ እንደሚሆን ይጠበቃል። ዘመናዊ የቴክኖሎጂ መሳሪያዎችን ወደ ሩሲያ በማድረስ የተጠረጠሩ ስዊድናውያን በቁጥጥር ስር ዋሉ።
በስዊድን መሬት ላይ እየተከናወኑ ያሉ ሁለት ተቃራኒ ገጽታ ያላቸው ክስተቶች የሩሲያና የዩክሬን ጦርነት በአውሮፓ የጸጥታ መዋቅር ላይ ያሳረፈውን ጥልቅ አሻራ ቁልጭ አድርገው የሚያሳዩ ናቸው። በአንድ በኩል ስዊድን የሩሲያን የጦር ማሽን ሊያግዙ የሚችሉ የረቀቁ የቴክኖሎጂ ቁሳቁሶችን በአቋራጭ ለማስገባት የሚሞክሩ የድብቅ አስተላላፊዎችን ስትቆጣጠር፣ በሌላ በኩል ደግሞ ከዩክሬንና ከኔቶ አጋሮቿ ጋር በመሆን በባልቲክ ባህር ላይ ግዙፍ ወታደራዊ ጡንቻዋን እያሳየች ትገኛለች። የሀገሪቱ የደህንነት ተቋም ሳፖ የአውሮፓ ህብረትን ማዕቀብ ጥሰው ለሞስኮ የቴክኖሎጂ ድጋፍ ለማድረግ ሞክረዋል በሚል አንድ የስዊድንና አንድ የቱርክ ዜጋን በቁጥጥር ስር መዋሉ ሩሲያ በምዕራባውያን የተጣለባትን የቴክኖሎጂ ማዕቀብ ለመሸሽ የምትጠቀምበትን የጥቁር ገበያ ትስስር እና የምዕራባውያንን የውስጥ ደህንነት ስጋት ፍንትው አድርጎ ያሳያል። ይህ ክስተት ጦርነቱ በጦር ሜዳ ብቻ ሳይሆን በኢኮኖሚና በስለላ ዓለም ውስጥ ጭምር እጅግ በተወሳሰበ የድብቅ ትስስር እየተካሄደ መሆኑን የሚያረጋግጥ ነው። ከዚህ የጥላ ስር ጦርነት ባሻገር ግን ስዊድን አውራሮ 26 በተሰኘው መጠነ ሰፊ ወታደራዊ ልምምድ 16000 ወታደሮችን ከ11 አጋር ሀገራትና ከዩክሬን ጦር ጋር በማሰለፍ ግልጽ የሆነ የኃይል ማስጠንቀቂያ እየሰጠች ነው። ይህ ልምምድ በተለይም የባልቲክ ባህር ስትራቴጂካዊ ቁልፍ በሆነችው በጎትላንድ ደሴት ላይ ማተኮሩ ኔቶ በምስራቅ አውሮፓ ያለውን የመከላከያ ግንብ ለማጠናከር ያለውን ቁርጠኝነት ያሳያል። በዚህ ወታደራዊ ትርኢት ውስጥ እጅግ አስደናቂውና የዘመኑን የጦርነት ስልት መቀየር የሚያመላክተው ጉዳይ የዩክሬን ተሳትፎ ነው። ዩክሬን በዚህ ልምምድ ላይ የተገኘችው እንደ ተማሪ ወይም ድጋፍ ፈላጊ ብቻ ሳይሆን እንደ መምህር ጭምር ነው። የሀገሪቱ የድሮን አብራሪዎች በጦር ግንባር ያካበቱትን የውጊያ ልምድ፣ ፈንጂ አጣይ ድሮኖችን የመከላከል ክህሎትና የኤፍፒቪ ድሮኖችን አጠቃቀም ስልት ለስዊድንና ለተባበሩት ኃይሎች ጄኢኤፍ ወታደሮች በማካፈል ላይ ይገኛሉ። ከዚህ ቀደም በፊንላንዱም ልምምድ ታይቶ እንደነበረው ይህ ሁኔታ ዩክሬን ከምዕራባውያን የጦር መሳሪያ ተቀባይነት አልፋ በዘመናዊ የድሮን ውጊያ ቴክኖሎጂና ታክቲክ አውሮፓውያንን ወደምታሰለጥንበት ደረጃ መሸጋገሯን ያበስራል። እነዚህ ከስዊድን የወጡ ዘገባዎች የሚያሳዩት አንድ ትልቅ ፖለቲካዊና ወታደራዊ እውነት አለ። በአንድ በኩል ሩሲያ በምዕራባውያን ማዕቀብ ታንቃ ቴክኖሎጂን በድብቅ ደላሎች አማካኝነት ለመሰብሰብ ስትገደድ፣ በሌላ በኩል ደግሞ ዩክሬን በጦር ሜዳ የፈተነችውን ዘመናዊ የድሮን ቴክኖሎጂ በመጠቀም ከኔቶ አጋሮቿ ጋር ያላትን ወታደራዊ ውህደትና መስተጋብር እያጠናከረች ነው። የስዊድን ሁለገብ እርምጃዎችም የውስጥ ሾልካካዎችን ከመያዝ እስከ ታሪካዊው አውሮራ 26 የጋራ ልምምድ ቀጠናው ዳግም ወደማይመለስበት አዲስ የጸጥታና ወታደራዊ ንቃት ምዕራፍ ውስጥ መግባቱን በጉልህ የሚያረጋግጥ የዘመናችን ስትራቴጂካዊና ዲፕሎማሲያዊ ክንውን ነው። የዓለም ጤና ድርጅት 7 ሰዎች የሃንታ ቫይረስ እንደተገኘባቸው ገለጸም። በባህር ሞገዶች ላይ የሚንሳፈፈው የቅንጦት መርከብ ሳይታሰብ በማይታይ ገዳይ ተዋሲ ጥቃት ሲሰነዘርበት የሰው ልጅ ከተፈጥሮ ጋር የሚያደርገው ረቂቅ ግብግብ ዳግም እየፈጠጠ ነው። ኤምቪ ሆንዲየስ የተሰኘው የጉዞ መርከብ ለተጓዦቹ የደስታና የእረፍት ጊዜን ለመስጠት የተዘጋጀ የውቅያኖስ ላይ ገነት መሆን ሲገባው፣ አሁን ግን የዓለም ጤና ድርጅት በከፍተኛ ጭንቀት የሚከታተለው የሞት ጥላ ያጠላበት ስፍራ ሆኗል። ድርጅቱ ባወጣው መግለጫ መሰረት በዚህ መርከብ ላይ ተሳፍረው በነበሩ መንገደኞች መካከል የአንዲስ ሃንታ ቫይረስ ስርጭት መከሰቱና በ7 ሰዎች ላይ መገኘቱ መረጋገጡ ከተራ የዜና ዘገባ ባለፈ የህልውናን አሳሳቢነት የሚያንጸባርቅ ክስተት ነው። የቫይረሱ ስርጭት አሃዝ ቀስ በቀስ እያደገ ሲመጣ የዓለም ጤና ድርጅት አጠቃላይ የተጠቂዎችን ቁጥር ወደ 9 ከፍ ማድረጉን አስታውቋል። ከነዚህም መካከል አንዱ ፈረንሳዊ ተጓዥ ከመርከቡ ተነስቶ በሀገሩ የሕክምና እርዳታ እየተደረገለት ባለበት ወቅት በተደረገለት ምርመራ በቫይረሱ መያዙ መረጋገጡ የችግሩን ድንበር ተሻጋሪነትና ዓለም አቀፋዊ አሳሳቢነት ቁልጭ አድርጎ ያሳያል። ቀሪዎቹ 2 ሰዎች ደግሞ በዚሁ ቫይረስ እንደተጠቁ በከፍተኛ ጥርጣሬ ውስጥ ሲሆኑ ከነዚህም መካከል የዚህ አስፈሪ ወረርሽኝ የመጀመሪያ ሰለባ ኢንዴክስ ኬዝ እንደሆነ የሚታመንበት ግለሰብ ይገኝበታል። በሚያሳዝን ሁኔታ ይህ የመጀመሪያ ተጠቂ የሕክምና ምርመራ ተደርጎለት የቫይረሱ አይነት ሳይረጋገጥ በፊት ሕይወቱ አልፏል። የሞት መንፈስ በመርከቧ ላይ ያጠላው ግን በዚህ አንድ ሰው ብቻ አላበቃም። በአጠቃላይ 3 ሰዎች በዚህ ድንገተኛ ወረርሽኝ ሕይወታቸውን ማጣታቸውን የዓለም ጤና ድርጅት አረጋግጧል። እነዚህ አሃዞች ዝም ብለው የቁጥር ክምችቶች ሳይሆኑ በጉጉት የጀመሩት ጉዞ በሐዘን የተቋጨባቸውን ቤተሰቦች ይወክላሉ። አንዲስ ሃንታ ቫይረስ ከሌሎች የሃንታ ቫይረስ ዝርያዎች በተለየ መልኩ ከሰው ወደ ሰው የመተላለፍ ባህሪ ያለው መሆኑ በተለይ እንደ መርከብ ባሉ ዝግና ውስን አየር በሚዘዋወርባቸው ስፍራዎች ላይ የሚደርሰው አደጋ እጅግ ከፍተኛ ያደርገዋል። ይህ ሁኔታ
ተጓዦቹ ለእረፍት ብለው የሄዱበትን መርከብ ወደ አስፈሪ የህልውና ትግል ማዕከልነት ቀይሮታል። ይህ ጥበባዊና አሳዛኝ የዜና ትንታኔ የሚያስታውሰን አንድ ትልቅ እውነት አለ። የሰው ልጅ የቱንም ያህል በዘመናዊ ቴክኖሎጂ ቢራመድም የቅንጦት መርከቦችን ገነባም በተፈጥሮ ውስጥ ካሉ ጥቃቅንና ዓይን የማይታዩ ሕዋሳት ጋር የሚያደርገው ትግል አሁንም አላበቃም። የኤምቪ ሆንዲየስ አሳዛኝ ገጠመኝ የህዝብ ጤና ደህንነት ከምንም በላይ ቅድሚያ ትኩረት ሊሰጠው የሚገባ ጉዳይ መሆኑን በድጋሚ በማስተጋባት በተጓዦች ልብ ውስጥ የማይፋቅ ጠባሳ ትቶ ያልፋል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘውን የግብፅ ጦር ሰፈርን ዘጋች። በምስራቅ አፍሪካ የፖለቲካና የደህንነት መልክዓ ምድር ላይ አዲስ የጂኦፖለቲካዊ ንዝረት የፈጠረ ያልተጠበቀ ክስተት ተከስቷል። ደቡብ ሱዳን ከኢትዮጵያ ድንበር አቅራቢያ በሚገኘው አፐር ናይል ግዛት ጁቴ በተባለችው ስፍራ ይገኝ የነበረውን የግብፅ ወታደራዊ ሰፈር እንዲዘጋ ያሳለፈችው አስቸኳይ ውሳኔ የቀጠናውን የኃይል ሚዛን እና የጸጥታ ትስስር ዳግም ሊቀይር የሚችል ታሪካዊ እርምጃ ሆኗል። ይህ የጁባ ውሳኔ በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ የውሃ ፖለቲካና ቀጠናዊ ተጽዕኖን ለማስፋት የሚደረገው ፉክክር ዳራ ውስጥ ሲታይ ጥልቅ ስትራቴጂካዊ ትርጉም ያዘለ ነው። የጁቴ አካባቢ ለኢትዮጵያ ድንበር ካለው ቅርበት አንጻር ግብፅ በናይል ተፋሰስ ሀገራትና በህዳሴው ግድብ ዙሪያ ለምታራምደው ፖሊሲ እንደ ወሳኝ የቅርብ ክትትል ማማ ሆኖ ሲያገለግላት ቆይቷል። በመሆኑም የዚህ ጦር ሰፈር መዘጋት የካይሮን ወታደራዊ ህልውና ከኢትዮጵያ ደጃፍ ላይ ጠራርጎ በማስወገድ በአፍሪካ ቀንድ እያደገ የመጣውን የባዕዳን ኃይሎች የፉክክር ትርክት የሚገዳደር ክስተት ነው። እስካሁን ድረስ ከካይሮም ሆነ ከጁባ መንግስታት በኩል የተሰጠ ይፋዊ ማብራሪያ አለመኖሩ የሁኔታውን ምስጢራዊነትና የፖለቲካዊ አንድምታውን ስፋት አጉልቶታል። ይሁን እንጂ የፖለቲካ ተንታኞች ይህንን እርምጃ ደቡብ ሱዳን በውስጣዊ የፖለቲካና ወታደራዊ አወቃቀሯ ላይ እያደረገችው ካለው አዲስ ማሻሻያ አልፎ በናይል ተፋሰስ ሀገራት መካከል እየተፈጠረ ላለው አዲስ የዲፕሎማሲያዊ መግባባትና የትብብር መንፈስ ማሳያ ሊሆን እንደሚችል ይገምታሉ። በአንጻሩ ደግሞ በግብፅና በደቡብ ሱዳን መካከል የነበረውን የጸጥታና ወታደራዊ ትብብር የወደፊት ዕጣ ፈንታ ጥያቄ ምልክት ውስጥ የከተተ እንዲሁም ካይሮ በቀጠናው ላይ ያላት ተጽዕኖ እያሽቆለቆለ መምጣቱን የሚያመላክት ጉዳይ ነው። በቀጠናው እያየለ ከመጣው ዓለም አቀፋዊ የጂኦፖለቲካ ፉክክር አንጻር የጁባ ያልተጠበቀ እርምጃ የዲፕሎማቲክ ክበቦችን ትኩረት አግኝቷል። በቀጣዮቹ ቀናት የሁለቱ ሀገራት ግንኙነት ወደ ከፋ መቃቃር እንዳያመራ እንዲሁም ከድንበር ደህንነት፣ ከውሃ ሀብትና ከቀጠናዊ ተጽዕኖ ጋር የተያያዙ ሰፋፊ አለመግባባቶች እንዳይፈጠሩ ኃይለኛ የዲፕሎማሲ ጥረቶች ይደረጋሉ ተብሎ ይጠበቃል። በአጠቃላይ ይህ እርምጃ የምስራቅ አፍሪካ ሀገራት የውጭ ኃይሎችን ጣልቃ ገብነት በመቀነስ የራሳቸውን ቀጠናዊ የደህንነት መረብ ለመዘርጋትና አዲስ የትብብር ምዕራፍ ለመክፈት እያሳዩት ላለው ዝንባሌ ማሳያ ተደርጎ ሊወሰድ የሚችል ጥልቅና ጥበባዊ የፖለቲካ ቼዝ ጨዋታን ያንጸባርቃል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ